ይኸውልሽ እህቴ ከነዚህ ወንዶች ራቂ። አሁን የምጠቅስልሽ ወንዶች ህይወትሽ ውስጥ ካሉ ለቁም ነገር፣ ለትዳር፣ ለፍቅር አይሆኑም። ስለዚህ ወዲያውኑ ከነዚህ ወንዶች ራቂ እባክሽ። ይሄ የታላቅ ወንድምነት ምክሬ ነው። በደንብ አዳምጪኝ። አንደኛ ከሰነፍ ወንድ፣ ራሱን ለመለወጥ የማይጥር፣ ከዛሬ ነገ ተሻሽሎ ለመገኘት ምንም የማይሞክር፣ እዛው በተቀመጠበት ቁጭ ብሎ ሁሌም ፈጣሪውን የሚያማርር፣ ፈጣሪ እንዲበድሎኝ እንዲተቸግሬ የሚል፣ ራሱን ለመለወጥ ጉዞ ያልጀመረ፣ በቆመበት ቆሞ የቀረ ወንድ። እንደዚህ አይነት ወንድ ህይወትሽ ውስጥ ከመጣት ታስተናግጂው፣ ካለም አባሪው። ሁለተኛ ሱሰኛ ወንድ፣ ከዛሬ ነገ ቀይራለሁ የሚል ተስፋ ካለው፣ ዛሬ ላይ ለመለወጥ እየጣረ ከሆነ፣ ሙከራዎችን እያየሽበት ከሆነ፣ ከዛ ሱስ እየራቀ ከሆነ ኦኬ ከዚህ ልጅ ጋር ያለሽን ግንኙነት ትንሽ ጠበቅ አድርጊው። የሚቀየር ሰው ነው። ነገር ግን የሆነ ሰዓት እቀየራለሁ በሚል ተስፋ የሆነ መልአክ መጥቶ ህይወቱን እስኪያስተካክልለት ከዚህ ሱስ ጎትቶ እስኪያወጣው የሚጠብቅ እልም ያለ ሱሰኛ ከሆነ ግን ዛሬውኑ ራስሽን ይዘሽ ከዚህ የፍቅር ግንኙነት ሆነ ጓደኝነት ውጪ። ምንም አይጠቅምሽም። ሶስተኛ ፈሪሃ እግዚአብሔር የሌለው፣ ፈጣሪ ምን ይለኛል የማይል፣ ሃይማኖቱ ላይ ጠንካራ ያልሆነ፣ ስለ ሃይማኖቱ ምንም የማያውቅ፣ ከፈጣሪ ጋር የጠበቀ ግንኙነት የሌለው፣ ድክም ያለ ግንኙነት ያለው፣ ሃይማኖታዊ ጥያቄ ስትጠይቂው ግራ የሚገባው፣ ፈጣሪ ምን ይለኛል ብሎ የማይጨነቅ፣ በሃይማኖቱ ሙትት ያለ አንድ ወንድ መቼም ቢሆን ለፍቅር ግንኙነት ሆነ ለጓደኝነት ለቁም ነገር አይሆንም። አራተኛ ተደባዳቢ፣ ከዚህም ከዛም ጋር የሚጣላ ሴዶ የሆነ ፍቅረኛ መቼም ነው የማይጠቅምሽ። ካገኘው ጋር የሚጣላ በቃ የማይሰማ እዚህም እዛም የሚቧጨቅ ወንድ ለቁም ነገር አይሆንም። አይ ሌላ ሰው ጋር ነው የሚጣላው፣ ከኔ ጋር ሰላም ነው፣ ነገ አንቺ ጋር ነው የሚመጣው። ብዙ ጊዜ ብዬሻለሁ። እንደዚህ አይነት ወንድ ሌላው ጋር እያደረገ ያለውን ነገር ነገ እጁ ስትገቢ አንቺ ላይ ያካብተዋል፣ አንቺ ላይ ልምዱን ከፍ ያደርጋል። ስለዚህ ራስሽን ጠብቂ፣ ተጠንቀቂ። አምስተኛ ብዙ የሴቶች ጓደኛ ያለው ወንድ፣ ቤቲ፣ ሀና፣ ቃል ኪዳን እያለ እዚህም እዛም የሚል ነፍ የሴት ጓደኞች አሉት፣ ተቆጥረው የማያልቁ። እመኚኝ የሴት ጓደኛ ማለት እውነትም ጓደኛ አይደለም። ይህንን ለሴቶች ትቻለሁ። ሴቶች እርስ በርስ ትተዋወቃላችሁ ትርጉሙ ምን እንደሆነ። ስለዚህ ብዙ የሴት ጓደኛ ያለው ሰውዬ ለቁም ነገር፣ ለፍቅር፣ ለትዳር በፍጹም። ስድስተኛ ግትርና ደረቅ ወንድ፣ ይቅርታ መጠየቅ የማይወድ የሚተናነቀው። ብዙ ጊዜ ነግሬያችኋለሁ። ደረቅ ወንድ ፍቅር የማይገባው ነው። ይሄን ወቂ በቃ እልህ ያለበት፣ ይቅርታ መጠየቅ የማይወድ፣ ይቅር ማለትም የማይወድ ወንድ ፍቅር አይገባውም። ፍቅር ካልገባው ደግሞ ለፍቅር ግንኙነት ሆነ ለማንኛውም ግንኙነት ደካማ ነው። ስለዚህ አይሆንሽም። ህይወትሽን ከማበላሸት ባለፈ ምንም የምታመጪው አዲስ ነገር የለም። በደንብ አዳምጪኝ፣ ራቂ ከዚህ ልጅ። ሰባተኛ እግዚአብሔር ከዚህ ወንድ ይጠብቅሽ። ተሳዳቢ ወንድ፣ አጉል ቃል ካፉ የሚያወጣ፣ እናት እንዲህ ትሁን እያለ እናት እንደሌለው የሰው እናት ሲሰድብ የሚውል የሚራገም፣ ካፉ የተረገመ ቃል የሚወጣ፣ እንደዚህ አይነት መርዛማ ወንድ ጓደኛሽ ከያዘሽ ተዩ ብለሽ አስለቅቂ። ዛሬ ሌላ ሰው እየሰደበ ነው አትበይ። ነገ ያ የስድብ ማት የሚወርደው አንቺ ላይ ነው። የቆሻሻ ማስቀመጫ ነው የሚያደርግሽ። ክፉ ስድቦችን ጭንቅላት ውስጥ እየወረወረ የሚያጠራቅምብሽ። ነገ ላይ ትጸጸሽበታለሽ። ስለዚህ በፍጹም ከእንደዚህ አይነቱ መሰሪና ተንከሲስ ወንድ ጋር ምንም አይነት ግንኙነት እንዳይኖርሽ። ስምንተኛ መርዛማ ወንድ ማለት ሲያምርብሽ የማይወድ፣ ለምን እንደዚህ ለበሽ፣ ማን ነው ይሄ ምናምን የሚል፣ ያንቺን መሳካት የማይወድ አሉ። በነገራችን ላይ እንደዚህ አይነት ወንዶች የሰውን ደስታ የማይወዱ፣ ለምን ትስቂያለሽ የሚልሽ አለ። ለምን ይሄንን ልብስ ለበሽ የሚል፣ ልብሱ ምንም አልሆነም እኮ ያምርብሻል ተብለሻል። ግልጥልጥ ያለ ልብስ ቢሆን እሺ፣ የሚያምርብሽን ልብስ ለምን ለበሽ፣ ለምን ጸጉርሽን ተሰራሽ ይልሻል መጥቶ። ከእንደዚህ አይነት ወንድ በእግዚአብሔር ዛሬው ነው አምልጭ። በቃ የሚቧጨቅ ከጓደኞችሽ ሊያጣላሽ የሚሞክር፣ ከዚች ጋር ራቂ፣ ከዚች ጋር አትሁኚ፣ ከዚች ጋር እያለ ያለ ጓደኛ ሊያስቀርሽ የሚሞክር መርዛማ ወንድ ዛሬው ነው ራቂ። እባክሽ ትንሿ እህቴ፣ እነዚህ ወንዶች ህይወትሽ ውስጥ ካሉ አንድ ባንድ ጠራርገሽ አስወጪ። ምንም የሚያደርጉልሽ ነገር የለም። ህይወትሽን የባከንና ቆሻሻ ነው የሚያደርጉት። ተጠንቀቂ። በደንብ አስቢበት። እዚህ ድረስ ስላዳመጣችሁኝ በጣም አመሰግናለሁኝ። እወዳችኋለሁኝ።